ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለት አርብ ጥቅምት 21 ቀን 2018 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብርሃን እሸቴ ነኝ። አስቀድመን ርዕሰ ጉዳዮች ተጠቁማችሁ ዜጎች ወደ ሀገር ውጭ ለስራ እንልካለን ከሚሉ አጭበርባሪዎች ራሳቸውን እንዲጠብቁ የስራና ክህሎት ሚኒስቴር አስታወቀ። አገልግሎቱ ደንበኞቹ በስራ ላይ የዋለውን የብልሹ አሰራር መጠቆሚያ አፕሊኬሽን እንዲጠቀሙ አሳሰበ። የአፍሪካ ህብረት አቪዬሽን መሰረተ ልማት ለማዘመን የ30 ቢሊዮን ዶላር እቅድ ይፋ አደረገ። ከውጭ ፓኪስታንና አፍጋኒስታን የተኩስ አቁም ስምምነቱን ለመቀጠል ተስማሙ። ተመልካቾቻችን እነዚህና ስፖርታዊ መረጃዎችን አካተናል። ወደ ዜናዎቹ እናልፋለን። ዜጎች ወደ ውጭ ሀገር እንልካለን ከሚሉ አጭበርባሪዎች ራሳቸውን እንዲጠብቁ የስራና ክህሎት ሚኒስቴር አስታወቀ። ህጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት የስራ ስምሪት እንሰጣለን እያሉ በሚያጭበረብሩ አካላት እንዳይታለሉ ዜጎች ራሳቸውን መጠበቅ እንደሚገባቸው ተጠቁመዋል። የውጭ ሀገራት ስራ ስምሪት የሚሰጠው በስራና ክህሎት ሚኒስቴር አማካኝነት ብቻ መሆኑ ተገልጿል። በዚህም መሰረት ዜጎች ካሉበት ሆነው ለውጭ ሀገር የስራ ስምሪት መመዝገብ የሚችሉበት የኢትዮጵያ ስራ ገበያ መረጃ ስርዓት ተዘርግቶ እየተሰራ መሆኑ ተመላክቷል። ይህን ተከትሎም ኢትዮጵያ ስምምነቱ ወደ ፈረመችባቸው 6 የመካከለኛው ምስራቅ አገራት መሄድ የሚያስችሉ ስልጠናዎችና ምዘናዎች ከተከናወኑ በኋላ ስምሪት እንደሚሰጥም ተገልጿል። ይህ በእንዲህ እንዳለ ከመንግስት እውቅናና ፍቃድ ውጭ ወደ ውጭ ሀገራት የሚደረግ የስራ ስምሪት አለመኖሩን በመገንዘብ ዜጎች ህይወታቸውን፣ ጊዜያቸውን ብሎም ገንዘባቸውን ከማውጣት እንዲቆጠቡ ተጠይቋል። በህገወጥ የሰዎች አዘዋዋሪ ደላላዎች የሚደረግ የውጭ ሀገር ጉዞ የራስን ብሎም የቤተሰብን ኑሮ ለከፋ ችግር እንደሚያጋለጥ ተገንዝቦ በዚህ አደገኛ አካሄድ እንዲቆጠብ ተመክሯል። የስራና ክህሎት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አበበ አለሙ እንደገለጹት በሀገር ውስጥ ያሉ ጸጋዎችን መሰረት ያደረገ ስራ እድል ተጠቃሚነት ለማሳደግ እየተሰራ ነው ብለዋል። የውጭ ሀገር ስራ ስምሪት ካስፈለገን በሚኒስቴሩ አማካኝነት በተዘረጉ አሰራሮች በየወረዳው በሚገኙ የቴክኒክና ሙያ ማሰልጠኛዎች በመሰልጠን ደህንነታቸው ብሎም ተጠቃሚነታቸው ተጠብቆ ስምሪቱን የሚያገኙበት ሁኔታ እንዳለ አስረድተዋል። አገልግሎቱ ደንበኞቹ በስራ ላይ የዋለውን የብልሹ አሰራር መጠቆሚያ አፕሊኬሽን እንዲጠቀሙ አሳሰበ። ተቋማችን ከስነ ምግባር ጥሰቶች ጋር የሚገናኙ ችግሮችን ሪፖርት ለማድረግ የሚያስችል መተግበሪያ አፕሊኬሽን በስራ ላይ አውሏል ያለው የሞባይል መተግበሪያው ተቋሙ አገልግሎት በሚሰጥባቸው ማዕከላት በሚስተናገዱበት ወቅት ለሚገጥማቸው ብልሹ አሰራር ችግሮች በቀላሉ ጥቆማ እንዲያቀርቡ በማድረግ ያግዛል ነው ያለው። የኢትዮጵያ ኤሌክትሪክ አገልግሎት በተመሳሳይ ደንበኞች በሚመቻቸው የቅሬታ ማቅረቢያ አማራጮች እንዲያቀርቡ የቴሌግራም ቦትና ድረ-ገጽ የተዘጋጀ ሲሆን ሁሉም አማራጮች የደንበኛው ማንነት ሚስጥራዊነቱ ተጠብቆ መገልገል የሚችሉበት መሆኑን አስገንዝቧል። መተግበሪያው በሁለት ቋንቋዎች ማለትም በአማርኛና በእንግሊዝኛ ቋንቋዎች የተዘጋጀ ሲሆን በቀጣይም በሌሎች ተጨማሪ ቋንቋዎች አገልግሎት መስጠት እንዲችል ለማድረግ እየሰራ መሆኑን አሻም ከአገልግሎቱ ያገኘችው መረጃ ይጠቁማል። የጥገና ስራ ለማከናወን የኤሌክትሪክ ኃይል ይቋረጣል ተባለ። ዛሬ ጥቅምት 21 ቀን 2018 ዓ.ም የጥገና ስራ ለማከናወን በአዲስ አበባና ሸገር ከተማ አንዳንድ አካባቢዎች ላይ ኃይል የሚቋረጥባቸው አካባቢዎች እንዳሉ የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ከጠዋቱ 2 ሰዓት ከ10 ሰዓት በአትላስ ሆቴል፣ ሻላ መናፈሻ፣ ኤስኦኤስ፣ ደሳለኝ ሆቴል ጀርባ፣ ደሳለኝ ሆቴል፣ ፕሬዚዳንሻል ሆቴል ወደ ሩዋንዳ ኦቨርፓስ፣ ከጠዋቱ 2 ተኩል እስከ 9 ሰዓት ተኩል ሳሊተ ምሕረት አካባቢ፣ ጆርጅ ዘይት ቤት፣ ሜታ ቢራ አካባቢ፣ ገላን ውሃ ከርሰ ምድር፣ በአስኮ አዲስ ሰፈር፣ ቡራዮ ለጋ ሰፈር፣ ኢራን ጋዛ አካባቢ፣ ሙገር ሳይትና አካባቢው፣ አያት ለገጣፎ ሰብስቴሽን ፊት ለፊት ያሉ ኮንዶሚኒየሞችና አካባቢ ላይ የኃይል አቅርቦት ይቋረጣል ብሏል። ስለሆነም በተጠቀሱት አካባቢዎች የሚገኙ ክቡራን ደንበኞች ጥገና ስራው ተጠናቆ የኃይል አቅርቦት እስኪመለስ ድረስ በትዕግስት እንዲጠብቁ አገልግሎቱ አሳስበዋል። የአፍሪካ ህብረት የአቪዬሽን መሰረተ ልማት ለማዘመን የ30 ቢሊዮን ዶላር እቅድ ኢንቨስትመንት ይፋ አደረገ። ከጥቅምት 18 2018 ዓ.ም አንስቶ በአንጎላ ሉዋንዳ ሲካሄድ የነበረው ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ ተጠናቋል። በጉባኤው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የአንጎላው ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጆኦ ሎሬንቾ፣ የህብረቱ ተቋማት አመራሮች፣ የአፍሪካ ሀገራት መሪዎች፣ አየር መንገድ ዋና ስራ አስፈጻሚዎችና ሌሎች ባለድርሻ አካላት ተገኝተዋል። የአፍሪካ ህብረት መሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ማታቦጅ በመድረኩ ላይ በአየር ትራንስፖርት ገበያ አማካኝነት የአህጉሪቷን አቪዬሽን መሰረተ ልማት ለማዘመን የሚውል የ30 ቢሊዮን አሜሪካ ዶላር ኢንቨስትመንት እቅድ ይፋ አድርገዋል።
እቅዱ አፍሪካ በቀጣይ 10 ዓመት የአቪዬሽን ዘርፉን ለማሻሻል የሚያስፈልጋትን ከ25 እስከ 30 ቢሊዮን የአሜሪካ ዶላር የፋይናንስ ክፍተት የሚሞላ እንደሆነ አሻም ከአፍሪካ ህብረት ያገኘችው መረጃ ያመለክታል። በአፍሪካ እንደ አውሮፓውያን አቆጣጠር በ2024 160 ሚሊዮን የነበረው የመንገደኞች መጠን እንደ አውሮፓውያን አቆጣጠር በ2050 ወደ 500 ሚሊዮን ገደማ እንደሚደርስ የገለጸው ህብረቱ ኢንቨስትመንቱ የሳፋሪዎችን ደህንነት ለማረጋገጥና አቅምን ለማጎልበት እንደሚያስችል አመልክተዋል። በኢንቨስትመንት እቅዱ አማካኝነት ገንዘቡ ለአውሮፕላን ማረፊያ፣ አውሮፕላን ጣቢያና ጥገና ማዕከላት መሰረተ ልማት፣ የአቪዬሽን ስርዓቶች ማዘመን፣ ለሰው ኃይል ልማት፣ ለቁጥጥር ስርዓት ቴክኖሎጂና ተጓዳኝ ስራዎች እንደሚውል ተገልጿል። የአፍሪካ ህብረት 10 ቢሊዮን ዶላሩን ለአፍሪካ መንግስታት ከቀጠናዊ ልማት ባንኮችና ከባለ ብዙ ወገን አጋሮች ለመሰብሰብ መታቀዱን አስታውቋል። ቀሪው 20 ቢሊዮን የአቪዬሽን ኢንዱስትሪ አጋሮች ሉዓላዊ ሀብት ፈንዶችና የጡረታ ፈንዶችን ጨምሮ ከግልና የተቋማት ኢንቨስተሮች ለማግኘት መታሰቡን ነው ያመለከተው። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ከባህር ማዶ ወደ ያዝናቸው መረጃዎች እናልፋለን። ፓኪስታንና አፍጋኒስታን የተኩስ አቁም ስምምነቱን ለማስቀጠል ተስማሙ። ፓኪስታንና አፍጋኒስታን በቱርክ ላይ ባደረጉት ድርድር የተኩስ አቁም ስምምነቱ ቢያንስ ለአንድ ሳምንት ለማራዘም መስማማታቸውን የቱርክ የውጭ ጉዳይ ሚኒስትር አስታውቋል። ሚኒስቴሩ ፓኪስታን፣ አፍጋኒስታንና ሸምጋዮች ቱርክና ኳታርን ወክሎ በሰጠው መግለጫ ህዳር 6 ቀን በኢስታንቡል በሚካሄደው ከፍተኛ ደረጃ ስብሰባ ላይ በድጋሚ ተገናኝተው የተኩስ አቁም ስምምነት እንዴት ተግባራዊ እንደሚሆን ሚኒስቴሩ አስታውቋል። መግለጫው ሰላሙን ለማስጠበቅና በሚጥሰው አካል ላይ የሚያስቀጣ ክትትልና ማረጋገጫ ዘዴ ለመዘርጋት ሁሉም አካላት ተስማምተዋል ብሏል። ሁለቱ ጎረቤቶች በዚህ ወር መጀመሪያ ላይ ነበር በአፍጋኒስታን በደረሰው ፍንዳታ ምክንያት የአፍጋኒስታን መንግስት በፓኪስታን ላይ የከሰሰውን የአንድ ሳምንት የድንበር ግጭት የጀመረው። በቀጣዮቹ የድንበር ተሻጋሪ ጥቃቶችም የፓኪስታን ጦር ከ200 በላይ አፍጋኒስታን ተዋጊዎችን ገድያለሁ ሲል፣ አፍጋኒስታን በበኩሏ 58 የፓኪስታን ወታደሮች ላይ እርምጃ መውሰዷን አስታውቃለች። ዘገባው የአልጀዚራ ነው። ሐማስ የሁለት እስራኤላዊ ታጋቾችን አስክሬን አስረከበ። የፍልስጤም ታጣቂ ቡድን ሐማስ የሟች እስራኤላውያን ታጋቾችን ሁለት አስክሬን አስረክቧል ተብሏል። ይህም የጋዛ የተኩስ አቁም ተጥሷል በተባለ ማግስት በእስራኤል ክልል ውስጥ በፈጸሙት ከባድ የሞት ጥቃት መካከል የተደረገው ተብሏል። የታጋቾቹ አሚራም ኩፐር እና ሳህር ባሮክ አስክሬን የመለየት ሂደት ከተጠናቀቀ በኋላ ለቀብር ወደ እስራኤል መመለሱን የእስራኤል ጦር በሰጠው መግለጫ አስታውቋል። በተኩስ አቁም ስምምነቱ ሐማስ ወደ 200 ለሚጠጉ ፍልስጤማውያን እስረኞችና በጦርነት ጊዜ እስረኞችን በመመለስ በሕይወት ያሉ ታጋቾችን በሙሉ የፈታ ሲሆን እስራኤል ወታደሮቿ ወደ ኋላ በመመለስ ጥቃቷን አቁማለች ተብሏል። በተጨማሪም ሐማስ በጦርነቱ ለተገደሉት 360 ፍልስጤም ታጣቂዎች ምትክ 28ቱን የሞቱ ታጋቾች አስክሬን ለማስረከብ ተስማምተዋል። እስከ ሐሙስ ድረስም 15 አስክሬኖችን አስረክቧል ተብሏል። ይህ በእንዲህ እንዳለ እስራኤል አንድ ወታደሯን ለገደለባት የሐማስ ጥቃት ያጸፋ ምላሽ የፍልስጤም ወታደሮች ላይ ባደረሰችው ጥቃት 104 የፍልስጤም ነዋሪዎች መሞታቸውን የሮይተርስ ዘገባ ያመለክታል። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ዜጎች ወደ ሀገር ውጭ ለስራ እንልካለን ከሚሉ አጭበርባሪዎች ራሳቸውን እንዲጠብቁ የስራና ክህሎት ሚኒስቴር አስታወቀ። አገልግሎቱ ደንበኞቹ በስራ ላይ የዋለውን የብልሹ አሰራር መጠቆሚያ አፕሊኬሽን እንዲጠቀሙ አሳሰበ። የአፍሪካ ህብረት አቪዬሽን መሰረተ ልማት ለማዘመን የ30 ቢሊዮን ዶላር እቅድ ይፋ አደረገ። ከውጭ ፓኪስታንና አፍጋኒስታን የተኩስ አቁም ስምምነቱን ለመቀጠል ተስማሙ። የዛሬ ዕለተ አርብ ጥቅምት 21 ቀን 2018 ዓ.ም የ17 ዜናዎች በዚህ መልኩ ተጠናቅቋል። ተረኛ አሳላፊው ብርሃን እሸት የነበርኩ። ጤና ይስጥልን።